በጣም ደግ የሆነው ቅዱስ ገብርኤል ብዙ ጊዜ ላይ በእለተ ቀኑ ምንም አይነት ሰው ስራ የማይሰራው ለምንድን ነው? ስለሚወደው እንዳትሉ፣ በደንብ አድርጎ ምን ስለሚያደርገው ስለሚፈራው ነው። ልብስ ባጥብ ምን ይመጣብኛል ብሎ የሚገርማችሁ እነ ሚካኤል አይከፋቸው በቀናቸው እንዲህ ስናረግ፣ እነ ሩፋኤል እነ ኡራኤል ምንም አይመስላቸው፣ ደስ እንዳላችሁ እናን ይላሉ አይሉም። መራት ታስቡ አይሉም በፍጹም። ስጋዊ የሆነውን ነገር በእነዚህ ቅዱሳን መላእክት እንደ ሰንበት በሚከበርባቸው ዕለታት ላይ ደገኛ የሆነ መልካም ስራ እንድንሰራባቸው ያስፈልጋል። አስቡት ለ30ውን ቀን በሙሉ ስንደክም እንዴት አንድ ቀን ለነፍሳችን መኖር ይከብደን? በቃ ወር በገባ በ19 እንደ ሰንበት አክብሩት የቅዱስ ገብርኤልን በዓል ማለት እኮ ስጋዊ ነገር አታስራበትና ስለ ነፍስ የምትጨነቅበት ቀንቱ። ንስሐ ከሆነ ግባበት፣ ከምቆርብ ከሆነ ቁረብበት። መልካም ለማድረግ ይሄ ስድስቱን ህግጋተ ወንጌል ተረቢ አብልተኛል፣ ተጠምቻ ተጠተኛል የሚሉትን ለማድረግ ከሆነ ተጠቀምበት ያንን ቀን እንጂ ገብርኤል ነው ብለህ እጅግርን አጣጥፈ ቁጭ በል እኮ ያለ ማንም የለም። እየሰማችሁ ነው? መልካም የሆነ ስራ መስራት አለብን። አለበለዚያ ልክ ፍሬ እያፈራ ነገር ግን እሾህ እንደሚያንቀው ነው የምንሆነው። መልካም የሆኑ ፍሬዎች። ስለዚህ እግዚአብሔርን መፍራት ማለት የሆነ ነገር ያደርግብኛል ብሎ መሳቀቅ አይደለም። አብዛኛው ሰው እግዚአብሔርን ትወደዋለህ ሲባል እወደዋለሁ የሚለው የሚወደው ብቻ ኖሮ አይደለም፣ የሚፈራውም ስላለ ነው። ደግሞ አልወደውም ብል ምን ሊያደርግብኝ እንደሚችል ማን ያውቃል እያለ አይደለም። እግዚአብሔርን መፍራት ማለት እስቲ ኃጢአትን በሉ እሱን እወደዋለሁ ብሎ በሉ እንጂ መተው ማለት ነው።